ኮንተንት ክሬተር ለመሆን ውስጡ እያሰበው ከሆነ እርግጠኛ ነኝ ይህን ቪዲዮ አይተው እንደጨረሱ የሆነች አንዳች የሚወሰውስ ነገር ውስጡን ይሰማዎታል። ልትገምቱት ቀርቶ ልታስቡት የማትችሉትን በየወሩ ረብጣ ዶላሮችን ከዩቲዩብ ያገኛል። ምናልባት በየወሩ 30 ሺህ ብር የሚከፈለው የመንግስት ሰራተኛ የዚህን ዩቲዩበር በወር የሚያገኘውን ለማግኘት በወር ብቻ የሚያገኘውን ለማግኘት ምናልባት ሳይበሉ ሳይጠጡ 30 ሺህ ብራቸውን በየወሩ የሚያገኙትን 30 ሺህ ብር ለ10 ዓመት በላይ ማጠራቀም ሊኖርባቸው ይችላል። ስለዚህ ይሄ ዩቲዩበር ማን ነው? ይሄ ዩቲዩበር የምናውቀው አቤል ብርሃኑ ነው። አቤል ብርሃኑ ሁላችንም እንደምናውቀው በስሙ የተከፈቱ 3 ቻናሎች አሉት። ከነዚህም ውስጥ በየወሩ ከእያንዳንዳቸው ምን ያህል ሜክ እንደሚያደርግ አብረን እናያለን። የዓለማችን ቁጥር አንዱ ሚስተር ቢስት ማለት ዴቨሎፕ ያደረገው ሳይት አለ እና በሱ ሳይት ዩቲዩበሮች ምን ያህል ሜክ እንደሚያደርጉ እስቲሜትድ ሬቨኑን ያሳያል ማለት ነው። እሱ ላይ ገብተን እናያለን። ተከታተሉኝ እስከ መጨረሻው ድረስ። እንግዲህ እዚህ ጋር ገብተን እንግዲህ አቤል ብርሃኑ ብለን ሰርች እናደርጋለን። እንደምታዩት በአቤል ብርሃኑ በስሙ የተከፈቱ 3 ቻናሎች አሉ እና ከእያንዳንዳቸው ምን ያህል ሜክ ያደርጋል። እሺ የመጀመሪያውን እንየው። እንግዲህ ይሄኛው አያችሁ 3 ቻናሎች አሉት በስሙ የተከፈቱ። ኦኬ እንግዲህ የምታዩት አቤል ብርሃኑ የሚለው የመጀመሪያ ቻናሉ ነው። 1,850,000 ተከታዮች አሉት ማለት ነው እንደምታዩት እና እንግዲህ እዚህ ጋር እንደምታዩት በዚህ ወር ውስጥ ነው ዘላስት 28 ዴይስ ይላል ማለት ነው። በዚህ ላስት 28 ዴይስ ውስጥ ስንት ቪው አግኝቷል? 9.77 ሚሊዮን አግኝቷል ማለት ነው። በዚህ 28 ቀን ውስጥ ደግሞ ስንት ሰብስክራይበር አግኝቷል? 80 ሺህ። አስቡት በአንድ ወር 80 ሺህ ሰብስክራይበር አግኝቷል ማለት ነው። እና ኤስቲሜትድ ሬቨኑ ነው በዚህ ወር ብቻ ስንት ኤስቲሜትድ ሬቨኑ አግኝቷል? እያያችሁት ነው። ያው ከ25,000 እስከ 71,000 የአሜሪካን ዶላር አግኝቷል ማለት ነው። እንግዲህ እያያችሁ ላስት 28 ዴይስ ግን አቬሬጅ በዚህ ውስጥ በትንሹ ሚኒመም እንኳን ብንወስድ ከዚህ ቻናል ብቻ 25,000 የአሜሪካን ዶላር ይሰራል ማለት ነው። እንደው ከታክስ ጋር ተቆራርጦ ምናምን ኢቭን 20,000 ዶላር ቢደርሰው ወደ ኢትዮጵያ ዙራችሁ በእኛ ብር አስባችሁ ቁረጡ እስኪ። በሚሊዮንስ ነው የሚያገኘው ማለት ነው። እና ይሄ በላስት የለቀቀው ቪዲዮ ማለት እኔ እስካየሁት ድረስ የለቀቀው ያው እዚህ ጋር አሉት ማለት ነው። እንግዲህ ይሄ የሚያስቀምጠው ኤስቲሜትድ ሬቨኑ ነው። በዚህ 28 ቀን ውስጥ ይህን ያህል ሜክ ያደርጋል ማለት ነው። አስቡት እስኪ ምን ያህል ሊታሰብ ራሱ አይችልም እኮ አያችሁታ። ዩቲዩብ የዚህን ያህል ፓወር አለው ማለት ነው። በጣም ይደንቃል። ይሄኛው ቻናሉ እንግዲህ የተለያዩ ዜናዎችን ዓለም አቀፋዊ ዜናዎችን የሚያቀርብበት ቻናሉ ነው እና በዚህ ልክ ልታስብ የማይቻል ዶላሮችን በየወሩ ከዚህ ቻናል ላይ ያገኛል ማለት ነው። እንግዲህ ይሄ የሆነው በዚህ 28 በዘላስት ከዚህ ቻናል ዘላስት 3 መንዝስ ማለት ነው። በ90 ቀናቶች ባለፉት 90 ቀናቶች ውስጥ ሜክ ያደረገው እንደምታዩት ይው ከ117,000 እስከ 324,000 በ3 ወር እስከ 324K የሚደርስ ዶላሮችን እንደሰራ ያሳያል ማለት ነው። በጣም አንቢሊቬብል ነው። እንግዲህ ከዚህ እንኳን ራሱ ከታክስ ነፃ 100 ምናምን ሺህ ዶላር ሰርቷል ማለት ነው። ወደኛ ስታስቡት በጣም አሁን ወደ ሁለተኛ ቻናሉ እንለፍ። ሁለተኛ ቻናሉ ደግሞ ይሄኛው በተለያዩ የዓለም አገራት እየሄደ ነው ማለት ነው ቭሎግ የሚሰራው። ይሄ የምታውቁት ራሱ በተለያዩ ዓለሞች እየሄደ የሚሰራው ቻናል ነው። ይሄ 1,390,000 ሰብስክራይበሮች አሉት ማለት ነው። እንግዲህ ከዚህ ጋር እንደምታዩት በዚህ ወር ውስጥ ከዚህ ቻናል ላይ 3 ሚሊዮን ቪው አግኝቷል ማለት ነው። በዚህ 28 ቀናት ውስጥ ሰብስክራይብ ደግሞ ይሄው ስንት አግኝቷል? 30,000 አግኝቷል ማለት ነው። እና ኤስቲሜትድ ሬቨኑ ከ7.9 እስከ 21,000 አግኝቷል ማለት ነው። እንደው አቬሬጅሊ ከታክሶች ከዚህ ብቻ ራሱ 10,000 ዶላር ቢያገኝ አስቡት ምን ያህል ሊሆን እንደሚችል ወደኛ ሲመለስ ማለት ነው። እና ከዚህ ቻናል ብቻ ደግሞ ከሁለተኛ ቻናሉ ዘላስት 30 ቀናት ውስጥ 30 በ90,000 እስከ 59,000 ሊሆን ይችላል። የቅድሙን አይታችኋል። ይሄ ሁለተኛ ቻናሉ ነው።
በዚህ ቻናሉ እስካሁን ድረስ ከዛሬ በዚህ ዓመት በዚህ ከ100 እስከ 281 ሺህ የሚደርስ ዶላሮችን እንደሰራ ያሳያል ማለት ነው። በዚህ ሁለተኛ ቻናሉ አንብሊቬብል ነው። አስቡት ይሄ ልጅ። ይሄን ብቻ አይደለም ሌላም ሶስተኛም ቻናል አለው። እንግዲህ ይሄ እንደሚያሳየው ላይክ በዚህ አቤል ብርሃኑ የወይናዋ ልጅ የሚለው ቻናሉ ብቻ ላይክ በዚህ ልታስቡት የማትችሉትን ተቀጥረን አንድ የመንግስት ሰራተኛ ተቀጥሮ መቼም ቢሆን ሊያገኘው የማይችለውን አቅም አቤል በወር የሚያገኘውን እንኳን ለማጠራቀም እንግዲህ ስንት ዓመት ምናልባት በ10ዎቹ ዓመት በላይ ሊፈጅበት እንደሚችል ከዚህ መረዳት ይቻላል ማለት ነው። ሶስተኛ ቻናሉ ደግሞ አቤል ብርሃኑ ይላል። አሁንም ሶስተኛ ቻናሉ ይሄ አለ። ይሄም ቻናሉ እንግዲህ በጣም ያደገ ነው ማለት ይቻላል። 222,000 ሰብስክራይበሮች አሉት። እንግዲህ ይሄ ቻናል በዚህ ቻናል አሁንም በላስት 28 ዴይስ 197,000 ቪው አግኝቷል ማለት ነው። ሰብስክራይበር ደግሞ 5,000 አግኝቷል ማለት ነው። ኤስቲሜትድ ሬቨኑ ከዚህ ሶስተኛ ቻናሉ ያገኘው 523 እስከ 1500 ዶላር አግኝቷል ማለት ነው። አስቡት እንግዲህ ከሶስት ቻናሎች ነው ማለት ነው የሚሰራው። እንግዲህ ከአንድ ቻናል ብቻ በሚሊዮንስ የሚቆጠር ያገኛል። ቶታሊ አቬሬጅሊ እንኳን ማስላት ቢቻል ይሄ ሰው ልጅ በወር እንደው አቬሬጅሊ ሚኒመሙን ይዘን ታክስ የሚቆረጠው አሜሪካ ውስጥ ቪው ካለ በታየላት አሜሪካ ታክስ ትቆርጣለች። ወደ 20% የሚደርሰውን ታክስ ትቆርጣለች። ከዛ የተረፈውን ሁሉ ራሱ ሚኒመሙን ብናስበው ይሄ ልጅ ወደ 5 ሚሊዮን የሚጠጋ የኢትዮጵያን ብር ያገኛል ማለት ነው። እንግዲህ አስቡት ይሄንን 5 ሚሊዮን ብር በወር 30,000 የሚከፈል የመንግስት ሰራተኛ የአቤል ብርሃኑ በወር የሚያገኛትን ላጠራቅም ቢል ስንት ዓመት ይፈጅበታል? 10 ዓመት በላይ ሳይበላ ሳይጠጣ ማጠራቀም አለበት ማለት ነው። እና ዩቲዩብ ምን ያህል የሰዎችን ህልማቸውን እያሰካላቸው እንደሆነ ምን ያህል ፓወርፉል እንደሆነ የሚያሳይ ነገር ነው ማለት ነው። እኔ በጣም ነው የተገረምኩት። ዩቲዩብ ይህን ያህል ፓወር አለው ማለት ነው። እና ብዙ ሰዎች ህልማቸውን እንዲኖሩ እያደረጋቸው ነው። በተለያዩ የዓለም ሀገራት በዱባይ እንዲሁም አሉ በሚባሉ ቦታዎች እየሄዱ ሲዝናኑ እናያቸዋለን ማለት ነው ዩቲዩበሮችን። እና ምናልባት የዚህ ቪዲዮ ዓላማ ልጁ እንደዚህ ይሰራል ብሎ መናገር ምናምን አይደለም። አይዶን ነው። ምናልባት ይሄ ቪዲዮ ቫይራል ወጥቶ ካየው ምን ሊሰማው እንደሚችል አላቅም። ግን ዋናው ዓላማ የኔ ኢንቴንሽን ብዙ ጠቃሚ ኮንተንት ያላቸው ሰዎች ብዙ ጠቃሚ የሆነ አይዲያ እያላቸው ግን ያን ያህል ጠቃሚ ላይሆን ይችላል ብለው ቁጭ ያሉ ሰዎች ስለሚኖሩ ምናልባት ይህንን አይተው ዩቲዩብ ምን ያህል ፓወርፉል እንደሆነ በብዙ ነገር ሊጠቅማቸው እንደሚችል መናገር እንዲያውቁ ስለምፈልግ ነው። እና ማንም ቢሆን የተሰጠው መክሊት ካለ ለሰው ሊጠቅም የሚችል ለሰውም ጠቅሞ ራሱም ሊጠቅም ማንም ቢሆን ኮንተንት ክሬት ማድረግ ይጠበቅበታል ማለት ነው። እና አይታችኋል ምንም ሰበር እያሉ የማይረባ ቪዲዮ እየሰሩ ብዙ ሺህ የሚቆጠሩ ዶላሮችን የሚሰሩ ሰዎች አሉ። ግን ለሀገር የሚጠቅም ወጣቱን ሊቀርጽ የሚችል አይዲያ እያላቸው እርግጠኛ ነኝ ብዙ ሰዎች ብዙ ቁጭ ያሉ አሉና እነሱን ወደ ኮንተንት ክሬተር ወደ ሚዲያው ቢመጡ በብዙ ነገር ለሀገርም ለራሳቸውም ተጠቃሚ መሆን እንደሚችሉ ይሄ ማሳያ ነው። የኔ ዓላማም እነሱን ማሳየት ነው። ቤተሰቦች ይሄ ቪዲዮ ለብዙ ሰው እንዲደርስ ሸር እያደረጋችሁ አዳርሱልኝ። ምናልባት ያን ያህል ጠቃሚ ላይሆን ይችላል ምናምን ሰዎች ይኖራሉና ህልማቸውን እንዲኖሩ ከሚታስቡ የመንግስት ሰራተኛ ሆነን ተቀጥረን መቼም ቢሆን ልናሳካው ልናገኘው የማንችለውን ነገር በዩቲዩብ በዚህ ልክ ሲያሳኩ አይተናልና ዝም ብለን እኛም ቁጭ ብለን የምናይበት ጊዜ አይደለም ማለት ነው። ግን አንድ ማወቅ ያለብን ነገር ወደ ሶሻል ሚዲያ ስንመጣ በጣም መጠንቀቅ አለብን። የሆነ ቫልዩ ሊኖረን ይገባል። በፐርፐዝ ሊኖረን ይገባል። ቢያንሳችን ላይ ልንሰጣቸው የሚገባ ፐርፐዝ ይዘን መምጣት ይኖርብናል ማለት ነው። እንደዛ ካደረግን ሰውም እንጠቅማለን፣ ራሳችንም እንጠቀማለን ማለት ነው። አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። በሚቀጥሉትም ከዚህ የተሻሉ በሌሎች ቪዲዮዎች እስከምንገናኝ ድረስ ሰላም ቆይልኝ። እወዳችኋለሁ።